ሰላም ሰላም፣ ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። የዛሬ ክላሳችን የአማርኛ አረፍተ ነገራት ንባብ ልምምድ ይሆናል። ስለዚህ የተለያዩ አረፍተ ነገራት አሉ፣ ባለ 2፣ ባለ 3 እና ከዛም በላይ ቃላትን አገጣጥመን በምን መልክ አረፍተ ነገር አድርገን ማንበብ እንደምንችል የማሳያችሁ ይሆናል። ስለዚህ ቪዲዮውን ከጅማሬ እስከ ፍጻሜ በደንብ ተከታተሉ፣ ታተርፉበታላችሁ። ወደ ክላሳችን ስንመጣ እዚህ ጋር የተለያዩ አረፍተ ነገራት አሉ። እነዚህ አረፍተ ነገራትን በምን አይነት መልክ እንደምናነብ በደንብ እኔ ጋር በቀላል መንገድ የምናይ ይሆናል ማለት ነው። ስለዚህ አብሮ እያነበብን እንሂድ። ምን ከዛ ስፔስ አለ። አዲስ ከዛ አሁንም ስፔስ አለ። ነገር ከዛ አሁንም ስፔስ አለ። አለ ከዛ ጥያቄ ምልክት ማለት ነው። ምን የሚለው ባለ 2 ሆሄ ቃል ነው። የመና የን ስብስብ ነው። ምን የሚለው የራሱን የቻለ አንድ ቃል ስለሆነ ምን ከሚለውና አዲስ ከሚለው መሃል ላይ ይችን የምታክል ቦታ ወይም ስፔስ ያስፈልገናል። ይችን ያክል ስፔስ ያስፈልገናል። ማለትም ከአንድ ቃልና ከሌላ ቃል መካከል ስፔስ ግዴታ ያስፈልጋል ማለት ነው። ስለዚህ ምን ስፔስ አዲስ የአ የዲ እና የስ ስብስብ ነው። ባለ 3 ሆሄ ቃል ነው። ከዛ አሁንም ስፔስ ነገር የነ የገና የር ስብስብ ነው። ባለ 3 ሆሄ ቃል አሁንም ስፔስ አለ የአና የለ ስብስብ ነው። ባለ 2 ሆሄ ቃል። ስለዚህ ምን 1፣ አዲስ 2፣ ነገር 3፣ አለ 4። ባለ 4 ቃል አረፍተ ነገር ነው ማለት ነው። ወይንም የ4 ቃላት ስብስብ አረፍተ ነገር ነው። ምን አዲስ ነገር አለ? ምን አዲስ ነገር አለ? ኦኬ። አይዞህ፣ አታስብ፣ ይስተካከላል። 4 ነጥብ። አይዞህ፣ አታስብ፣ ይስተካከላል። አይዞህ የአ የይ የዞ እና የህ ባለ 4 ሆሄ ቃል ነው። አይዞህ ስፔስ አለ። አታስብ የአ የታ የስና የብ ስብስብ ነው። አታስብ አሁንም ስፔስ አለ። ይስተካከላል የይ የስ የተ የካና የከ የላ የል ስብስብ ነው። ይስተካከላል ባለ 7 ሆሄ ቃል ነው ማለት ነው። ሶስቱ ቃላትን ስርዓት ባለው መግደርደር ከግራ ወደ ቀኝ አንድንም ቃል ሳናስቀር በስርዓት ስናነብ አይዞህ፣ አታስብ፣ ይስተካከላል የሚል አረፍተ ነገር እናገኛለን ማለት ነው። ኦኬ። አላውቅም ነበር። አላውቅም ነበር። አላውቅም የአ የላ የው የቅና የም ስብስብ ነው። ከዛ ስፔስ አለ። ነበር የነ የበና የር ስብስብ ነው። ከዛ 4 ነጥብ። አላውቅም ነበር። አላውቅም ነበር። ኦኬ። ጥሩ ሀሳብ ነው 4 ነጥብ። ጥሩ ሀሳብ ነው 4 ነጥብ። ጥሩ የጥ የሩ ስብስብ ነው። ሀሳብ የሀ የሳና የብ ስብስብ ነው። የነና የው ስብስብ ነው።
ሶስቱን ቃላት ስርዓት ባለው መግደርደር አንድ ላይ ስናነብ ጥሩ ሀሳብ ነው 4 ነጥብ። አማርኛ ያለ ስርዓተ ነጥብ ሙሉ አይደለም። ስለዚህ አማርኛን ሙሉ አድርገን ማንበብ እንድንችል የሚነግሩን ስርዓተ ነጥቦች ናቸው ማለት ነው። ስርዓተ ነጥቦች ናቸው ማለት ነው። እነዚህ ስርዓተ ነጥቦች ታላቅ ሚና አላቸው። ጥሩ ሀሳብ ነው አሁን ብለን ጥያቄ ምልክት ብናስቀምጥ ጥሩ ሀሳብ ነው መልስ እየፈለግን ነው ማለት ነው። እነዚህ ስርዓተ ነጥቦች ላይ ዲፔንድ የሚሆን ነው ማለት ነው። ስለዚህ የስርዓተ ነጥብ ሚናዎችን ማወቅ ግዴታችን ነው ማለት ነው። ኦኬ መልካም መልካም እድል እድል መልካም እድል መልካም የመ የለ የካና የም ስብስብ ነው። እድል የእ የደና የል ስብስብ ነው። መልካም እድል። ኦኬ ይቅርታ ይቅርታ አድርግልኝ አድርግልኝ ይቅርታ አድርግልኝ ይቅርታ የይ የቅ የርና የታ ስብስብ ነው። አድርግልኝ የአ የድ የር የግ የልና የኝ ስብስብ ነው። ባለ 6 ሆሄ ቃል ነው ማለት ነው። እነዚህ ሁለቱ ቃላትን ስርዓት ባለው መግደርደር አንድ ላይ ስናነብ ይቅርታ አድርግልኝ ይቅርታ አድርግልኝ። ኦኬ ግልጽ ግልጽ ሁኖልሃል ሁኖልሃል አሁን ግልጽ ሁኖልሃል ወይም ግልጽ ሁኖልሃል ብለን እንድናነብ የሚረዳ ምንድነው ማለት ነው? ስርዓተ ነጥብ ነው ማለት ነው። ግልጽ ሁኖልሃል ብንል ኖሮ 4 ነጥብ ይሆናል ነበር። ይህንን ግን ጥያቄ ምልክት ስለሆነ ግልጽ ሁኖልሃል ብለን እናነባለን ማለት ነው። ኦኬ ሀሳብህን ወደነዋል ሀሳብህን ወደነዋል ሀሳብህን የሀ የሳ የብ የህና የን ስብስብ ነው። ወደነዋል የወ የደ የነና የዋ የል ስብስብ ነው። ሀሳብህን ወደነዋል። ኦኬ እሺ እሺ ችግር የለውም የለውም እሺ ችግር የለውም። እሺ የእ የሺ ስብስብ ነው። ችግር የች የግ የር ስብስብ ነው። የለውም የየ የለ የውና የም ስብስብ ነው። እሺ ችግር የለውም። ብዙም አትራፊነት ያለውን አይመስለኝም ብዙም አትራፊነት ያለው አይመስለኝም። ብዙም የብ የዙና የም ስብስብ ነው። አትራፊነት የአ የት የራ የፊ የነና የት ስብስብ ነው። ያለውን የያ የለ የውና የን ስብስብ ነው። አይመስለኝም የአ የይ የመ የስ የለ የኝ የም ስብስብ ነው። ብዙም አትራፊነት ያለውን አይመስለኝም። ኦኬ ተስፋ አደርጋለሁ ተስፋ አደርጋለሁ ተስፋ የተ የስ የፋ ስብስብ ነው። አደርጋለሁ የአ የድ የር የጋ የለና የሁ ስብስብ ነው። ተስፋ አደርጋለሁ ተስፋ አደርጋለሁ። እርግጠኛ ነህ ግን እርግጠኛ ነህ ግን እርግጠኛ የእ የር የግ የጠ የኛ ስብስብ ነው። ነህ የነ የህ ስብስብ ነው። ግን የግ የን ስብስብ ነው። እርግጠኛ ነህ ግን ኦኬ ሊገባኝ አልቻለም ሊገባኝ አልቻለም ሊገባኝ የሊ የገ የባ የኝ ስብስብ ነው። አልቻለም የአ የል የቻ የለና የም ስብስብ ነው። ሊገባኝ አልቻለም። ይህ
ምንድነው? ምንድነው? ይህ ምንድነው? ይህ የይ የህ ስብስብ ነው። ምንድነው? የም የን የድ የነ የው ስብስብ ነው። ይህ ምንድነው? ይህ ምንድነው? እርዳታ እርዳታ እፈልጋለሁ እፈልጋለሁ እርዳታ እፈልጋለሁ እርዳታ የእ የር የዳና የታ ስብስብ ነው። እፈልጋለሁ የእ የፈ የል የጋ የለና የሁ ስብስብ ነው። እፈልጋለሁ እርዳታ እፈልጋለሁ። በርትተን በርትተን እንማር እንማር በርትተን እንማር በርትተን የበ የር የት የተና የን ስብስብ ነው። እንማር የእ የን የማና የር ስብስብ ነው። እንማር በርትተን እንማር በርትተን እንማር 4 ነጥብ እዚህ ጋር ይገባል ማለት ነው። ኦኬ እንዲህ ቤተሰቦች የተለያዩ አረፍተ ነገራትን እንዴት ማንበብና መጻፍ እንደምንችል በቀላል መንገድ በዛሬ ክላሳችን አይተናል ማለት ነው። ቪዲዮ ከተመቻችሁ ላይክ ሼር እያደረጋችሁ ይሁን። እንዲሁም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን ማወቅ የምትፈልጉ ካላችሁ ከስር ባለው ስልክ ደውሉ፣ እናስተምራችኋለን። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።